እናቴ ቤት እንውጣ። ቤቴ ቤት እንገናኝ። ቤቴ ቤት አልሄድም። ሜሪ ቅርታ። አሁን እየተከታተሉን ካሉ ሰዎች ነፃ ነን። ምንድነው? ታዲያ እንደዚህ መናገር ነበረብሽ? ሴቶች ላይ ያለው ነገር አይመችም። ለምን አትነግራትም? ደግሞ እኔ ምን አቀና ስለወለታችሁ? አዎ የጓሮ በር መውጫ አለው። ልጅቷን አስወጥታችሁ ጠይቋት። ምን ፈለግሽ? እንድንነጋገር እፈልጋለሁ። ቤት ከቢኒያም ጋር ፍቅር ይዞሻል። አንቺ ዘውዱን ከኔ ስትነጥቂ አፍረሽ ነበር። እኔ ነኝ ዘውዱን ካንቺ ላይ ነጠቅኩት። ያው ግን በቻይናኛ እንደዛ ማለት ምን? ዘውዱ እህቱን እንዲያሳክም ዘውዱ እህቱን ማሳከሚያ ነበር። ፊልሙ ሳይጠናቀቅ መመለስ አለብን እና ፊልሙ ሲከታተል እንደቆየ ሆኖ ካልወጣ የሚከታተሉ ሰዎች ጥርጣሬ ገባቸዋል ብለዋል። እኔም እኮ ማቀ ነው የሚመስለኝ። አንቺ ምን ፕሮግራም ትከታተያለሽ? አንቺ ምን የምትፈልጊው? በድብቅ ካልሆነና የሰው ባል ካልቀማሽ ደስ አይልሽም? ሲጀመር ባሌ አትበይ። እስከማውቀው ድረስ አልተጋባችሁም። ይቅርታ ቀንተም ተናገርኩት ነገር። እወድሻለሁ። አሁን ወደ መጣሁበት ጉዳይ። አንቺን ለመተባበር ፈቃደኛ አይደለም። በእናት ብሎ ተወይ ነው ወይስ አትተወይ? አንቺ ግን ቀድመሽ ባለመጠቆምሽ ልታገኚ የነበረውን ያለ መከሰስ መብትሽን ታጫለሽ። አትመጡ። እየመጣን ነው። እዛው ጠብቄ ስደርስ እንደውልሻለሁ። ለምን አትተውኝም? እንዳትደውልኝ እንዳላይ አጠገቤ እንዳትደርስ። የሚኪ ነኝ አላልኩም ነበር? ምንድነው የምትፈልገው ከኔ? ሄሎ ከማን ጋር እያወራሽ ነበር? ማን መስጂሽ ነው? አይ ሚኪ መረጃውን እኮ አገኘ ነው። በፍጹም እንደዚህ ባንዴ ፈቃደኛ ትሆናለሽ ብዬ አልጠበቅኩም ነበር። ምን ነው የሚባለው? ደስ አላለሽም ማለት ነው? እኔ እንደዚህ ትሆኛለሽ ብዬ አልጠበቅኩም ነበር። ምን እንደሆነ የጠበቀው? ባለቺት እንዳረገ ሰምቼ ይሄንንም ከገዛውሽ ማረጋግጬ ለምኜ ማስረጃ ስለተቀበልኩ የዕለቱ ሪፖርት ይሄ ነው ኮማንደር። ጆፌው በተባለው ተጠርጣሪ የሞባይል ቁጥር ላይ የሚደረገው ክትትል ምን ደረሰ? የሞባይል ቁጥሩ በወይዘሮ አመለወርቅ ታፈሰ በተባለች ግለሰብ ስም የተመዘገበ ነው። በአድራሿ ለማጣራት ጥረት አድርገናል። ባገኘነው መረጃ ግለሰቧ በውጭ ሀገር እንደምትኖር ነው ያገኘነው መረጃ የሚያሳየው። ኮማንደር፣ ከዛ በዘለለ ስለ አገሯም ሆነ ስለ ስልክ መስመሯ የሚነግረን ሰው ማግኘት አልቻለም። ኮማንደር፣ ጆፌው ወደ ተባለው ግለሰብ የሚያደርሰንን ፍንጭ አልቻለም። እንደምን አመሽ? ደህና መሻችሁ። ከህሊና መከሰስ ጀርባ ከኤልያስን ለሙስና ያግባባው ግለሰብ እንዲሁም ከዘውዱ መኪና መሰረቅ ጀርባ ያለው ግለሰብ አንድ ነው። ኮማንደር፣ ጥርጣሬያችን ትክክል ነበር። አረፍ በልሽ። ዘውዱ በመስሪያ ቤት ውስጥ ያለውን የዕቃ ግዢና ስርጭት ጉዳይ በመቃወሙ ከስራ ታገደ።
ነገር ግን ከስራ ታግዶ መቃወሙ እንደሟልቶ ዘውዱ እህቱ ስለታመመችበት ለሕክምና ገንዘብ ያስፈልገው ስለነበረ መኪናውን ለመሸጥ ወሰነ እና መኪናው ተሰረቀ። በማን ተሰረቀ? በጆፌው ተሰረቀ። መኪናው በተሰረቀ በጥቂት ቀን ውስጥ ግን ለሕክምና የሚያስፈልገውን ገንዘብ አገኘ። ያለ በቂ ምክንያት ደግሞ ወደ ስራው ተመለሰ። አሁን እህቱን ለመላክ ዝግጅቱን እያጠናቀቀ ነው። ይሄ እኮ ግልጽ ነገር ነው። ዘውዱን የሙስናው ተሳታፊ ነበረ ማለት ነው። ስለዚህ ዘውዱን ይዛ ጆፌው እንዲመራል ነው አይደል ያሰብከው? አይደለም ነው እንጂ አይደለም። ወደ ዘውዱ መስሪያ ቤት ተንቀሳቅሻ አንዳንድ መረጃዎችን አግኝቻለሁ። አስፋው የተባለ ግለሰብ ከዘውዱ ጋር በመተባበሩ ከስራ ታግዷል። ይሰራበታል ወደ ተባለው ወደ የግል ጋራዥ ሄጄ ለማጣራት ሞክሬ ነበረ። ፈቃድ ጠይቆ ወጥቷል። ወደ መኖሪያ ቤቱም ሄጄ ነበረ፣ ላገኘው አልቻልኩም። አንተ ዘውዱን አናገርከው? ደውዬለት ለጥያቄ እንደምፈልገውና ማንነቴን ስነግረው ትንሽ መደናገጥ ነበረበት። ተቀጣጠርን። በቀጠሯችን ቦታ ግን ሊገኝ አልቻለም። ስደውልለትም ስልኩ ጥሪ አይቀበልም። ህሊናን ዘውዱን እንደምፈልገው ነግሬያት ስለነበረ ስደውልላት ስልኳን አታነሳም። ኤልያስም እንደዛው። ምናልባት አጋጣሚ ሊሆን ይችላል። አጋጣሚም አይሆን እርግጠኛ ነኝ። ህሊና ለዘውዱ እየሸፈነችለት ነው የሚሆነው። ኮማንደር አይመስለኝም። ደህንና ካሳምሶን ባለቤቱ አይደለች እንዴ? ዘውዱ በሙስና መገዛቱን ታውቅ ከነበረና አሁን ፖሊስ እንደሚፈልገው ታውቅ ከነበረ ለምን ለማጋለጥ ትጥራለች እንዴ? እንድትከሰስና እንድትታሰር እንዲሁም የሐሰት ምስክር ያቆሙባት እኮ እነሱ ናቸው። በፊት አታውቅ ይሆናል። አሁን በጥቅም ተገሳት ቢሆን ፍላጎታቸው ጥቅም ቢሆን ኖሮ እኮ ኤልያስን በግልጽ አነጋግረውት ነበር እኮ። ክትትሉን እንዲያቆምና የፈለገውን ያህል ገንዘብ ሊሰጡ ታስማምተው ነበር። እሱ ግን አልፈለገም። እሱ የፈለገው ትክክለኛ ማስረጃ ነበር። ይሄንንም ለፖሊስ ጠቆመ፣ መረጃው ተያዘ። ነገር ግን ከፍንጀ ያስያዙትን ማስረጃ ለፖሊስ የምርመራ ስራ በመዋሉ መጠቀም አልቻሉም። ሌላ ማስረጃ ለማግኘት ጥረት እያደረጉ ነው። ቆይ ምክንያታቸው ምንድነው እያልከ? ከፖሊስ ቀድመው ማስረጃ ማግኘት አለባቸው። ያገኙ ይመስለኛል፣ ወይም የሚያገኙበት ዘዴ አለ። ያስፋው ባለቤት ደውላልኝ ነበር። ቀጠሯቸውም የመስሪያ ቤቱን የሙስና ጉድ ሊዘረዝር እንደሆነ ለባለቤቱ ሲነግራት እንዳይሄድ ከልክላው ነበር። እሱ ግን ዘውዱ አብሮት እንደነበረ ነግሯታል። ነገር ግን አሁን እሷ ስጋት ላይ ነች። ሁልጊዜ ከስራ ስትወጣ የሚጠብቃት ቦታ ላይ አልተገኘም። ስልኩም ጥሪ አይቀበልም። እና ህሊና አስፋውና ዘውዱ በ12 ሰዓት ተሰብስበው ነበር ማለት ነው። ከዛ በኋላ ግን ሁሉንም ማግኘት አልተቻለም። ስለዚህ እነ ዘውዱ ሙስናውን ለማጋለጥ ከተባበሩ እነ ህሊና በቂ ማስረጃ አግኝተዋል ማለት ነው። ስለዚህ ማስረጃውን እስኪተጠቀሙበት ድረስ ፖሊስ እጅ እንዳይገባ እየሸሹ እየተሯሯጡ ነው ያሉት ማለት ነው። እንደዛ ከሆነ አስፋው ለምን ጠፋ? መጥፋቱ በራሱ ባለቤቱ ላይ የሚፈጥረውን ስጋት እኮ ያውቀዋል። ምን ነው አስፋው ቤት ሰዓት የለንም። በእርግጠኝነት አስፋው ችግር ውስጥ ነው ያለው። እኛም ቀድመን ሲኒማ ቤት ፊልሙ ሳያልቅ ካልደረስ አደጋ ውስጥ ነን። አንድ አፍታ እኮ ነው አነ ወይም የለም ሰላም ነው ወይ የሚል ህሊና ፊልሙ ሌሊት ሙሉ እኮ አይደለም የሚታይ፣ ግፋቢል 1 ሰዓት ተኩል ነው። አሁን ከሲኒማ ቤት ስንወጣ ባያዩን ምንድነው ችግሩ? ሸውደናቸው እንደሄድን ያውቃሉ። ከዛ ክትትል ይጀምራሉ። ይወቁ መረጃው እንደሆነ አንዴ በእጃችን ገብቷል። ከነሱ ተደብቀን የሄድነው ማስረጃ ፍለጋ እንደሆነ መጠርጠራቸው አይቀርም። ያገኘነው ማስረጃ ደግሞ ምን እንደሆነ ለማወቅ ምንም ነገር ከማድረግ ወደ ኋላ ይሉ። አስፋው በእጃቸው ሊሆን ይችላል። ቤትሽን ያውቃሉ፣ ቤቴን ያውቃሉ፣ ቤተሰቦቻችንን ጭምር። አሁንም ይህንን ማስረጃ ለፖሊስ እስካልሰጠንና አየር ላይ እስካላዋልን ድረስ ምንም ዋስትና የለንም። እሺ አሁን አስፋው ሰላም ነው አይደለም? 25 ደቂቃ ነው የቀረው። አደጋ ውስጥ ወድቀው ይሆናል የሚል ስጋት አለኝ። ችግሩ እኮ ያለው እሱ ጋር ነው ኮማንደር። መረጃ ሲደርሳቸው ለፖሊስ እንደማሳወቅ ባቡል ጀብደኝነት ተነስተው እንሄዳለን ካሉ አሁንም አደጋ ውስጥ ወድቃቸው አይቀርም። ትዝ ይላል ሳምሶን፣ ታስታውሳለህ? አዎ እርግጠኛ ነኝ ታስታውሳለህ። የህፃናት ጉልበት ብዝበዛን በምንሰራበት ወቅት መረጃው ደርሶ ደላሎቹ ያሉበት ድረስ ሄደን እጅ ከፍንጅ ለመያዝ ስንሞክር በራሳቸው ችግር መረጃ እንፈልጋለን እያሉ ሲሮጡ እነሱ ችግር ውስጥ ወድቀው እኛንም አደጋ ውስጥ ነው። አሁንም ይህን እናደርጋለን የሚሉ ከሆነ የማይወጡት አደጋ ላይ ሊወድቁ ይችላል። መረጃ ሊሸሽ ሊጠፋ እና ማስረጃ ሊበላሽ ይችላል። ማስረጃው እንደበፊቱ ህፃናት አይደለም። የሙስና ወንጀል መረጃ በቀላሉ ሊጠፋ ይችላል። ስለዚህ በአስቸኳይ እነ ህሊናን ማግኘት ይገባቸዋል። በአስቸኳይ ሰላም አይደለም ተባለ። ምንድነው የምናደርገው? ለፖሊስ እናመለክት። ለፖሊስ ብታመለክች 24 ሰዓት አልሞላው፣ ማንም አይፈልግልሽም። የግድ ደግሞ መረጃውን ለፖሊስ መስጠት ሊኖርብን ነው። አይዳን ደግሞ ቀድመሽ ቃልሽን ተሰጫለሽ ብለን ቃል ገብተንላት። አውቃለሁ እኮ እንደማይሆን፣ ግን አስፋው እዚህ ችግር ውስጥ የገባው እኔ ነው።
ሀደ ይቀቀር ፍለጋው በአድራሻቸው በመስሪያ ቤታቸው ይገኙበታል ተብሎ በሚታሰብበት አካባቢ በሙሉ በአስቸኳይ ይደረግ። ሳምሶን የነገ የመጀመሪያ ስራችን የሚሆነው ይሄ ነው። አሁን ነው ያልኩት ኮማንደር። አሁን ስራ ምንድነው? ወንጀል መመርመር እና ወንጀል መከላከል። እሱ እንድታደርግ ነው እየጠየቅኩ ያለሁት። ማስረጃ በማጥፋት ወንጀል ሊፈጸም እንደሚችል ጥርጣሬ አለ። ያ እንዳይፈጸም መከላከል። ክትትሉን ለማድረግ የሰው ኃይል ስለሚያስፈልግ በምሽት ያሉትን የሰው ኃይል ስምሪት ከስምሪት መዝገቡ ላይ አጣ። የዕለቱን ተረኛ መኮንን ኮንታክት አድርጉትና ቢሮዬ እንዲመጣ አድርጉ። እስከዛው በመኖሪያቸው አካባቢ መኖር አለመኖራቸውን አጣ። እሺ ኮማንደር፣ ግን በዚህ ሰዓትን ከ12 ሰዓት በኋላ እንደ ፖሊስ ሰው ቤት መሄድ ያስጠይቃል። የሚያስጠይቅን ነገር እንድትሰራ እየጠየቅኩ አይደለም። የራሳችንን ዘዴ ተጠቅመን ያሉበትን ማጣራት እንችላለን። አመሰግናለሁ። መሄድ ትችላላችሁ። እኔ ምን ይላል? ሲኒማ ቤት ተመልሰን መሄዳችን ጥሩ ነው ብለህ ታስባለህ? ምን አሰበሽ ነው? እኔ እንጂ ፊልሙ አለቀ? አልቋል። ተሳካላችሁ? በጣም ከጠበቅነው በላይ የምንፈልገውን ኢንተርቪው ሰርተን መተናል። አትመጡም ታዲያ? መጣን አታስቢ፣ መጣን። ፊልሙ እያለቀ ነው። ፈጥነን በኮንትራት ካልደረስን ይወጣሉ። ጊዜውን በላ ነው እኮ። እሺ እንሂድ። የኮንትራት አለሽ? ታጋጫለህ? የለኝም። ቅድም ራሱ በኮንትራት ነው የሄድኩት። አንተ እንዴት? ቆይ ግን የለኝም ምንድን ነው የምታደርገው ደግሞ? በዚህ ሰዓት ላስረዳሽ? ላብራራ? አታሽፋክ። ግድ የለም አጠራጣሪ አድርጌ አስረዳሻለሁ። ደሞዜን ታውቂያታለሽ አይደለ? እሷን የት እንዴት እንደማረጋት። እሺ እንሂድ። በኮንትራት ግን ትከፍላለህ። ብድር ነው። ችግር የለውም። አበዳሪ ወይ ተበዳሪ ይሞታል። ችግር የለውም። ሄሎ ኮማንደር፣ በመኖሪያ ቤታቸውም ሆነ በስራ ቦታቸው እንደሌሉ አጣርተናል። ጥሩ። ሌላ ይገኙበታል ወይንም የሚገኙበትን ያውቃል የምትሉ ሰው ካለ በሚስጥር የማጣራት ጥረቱ ይቀጥል። እንዲሁ በዘውዱ አለቆች አካባቢ መረጃዎች ይሰብሰቡ። ተቀብያለሁ ኮማንደር። አመሰግናለሁ። ተራስልኝ ኮማንደር። ይቅርታ ከመሸደ ወልኩ። ላይ ችግር የለም። ስራው ላይ ነኝ። ገና ከቢሮም አልወጣሁም። ጥሩ አጋጣሚ ነው። ለአንድ ስራ ጉዳይ ፈልጌ ነበረ። ቢሮ የምትቆይ ከሆነ ልምጣ? አዎ፣ ትንሽ ሳያቆየኝ አይቀርም። በቃ በ10 ደቂቃ ውስጥ መድረስ እችላለሁ። አስቸኳይ ስለሆነ ነው። በሰላም ነው? በሰላም ነው። እዛው መጥቼ ብንነጋገር ይሻላል። ይቻላል። እሺ። በቃ አንቺ ቶሎ ጨርሰሽ ነው። እኔ በጓሮ በኩል እንዲከፍትልን ለእርቤት ደውልለት። ሰሊና። አቤት ቤት። ሄሎ። ሊናይት ነሽ? ስራ ላይ ነን። ሊና በጣም ይቅርታ አስቀይሜሻለሁ፣ ግን አሁን በጣም ጨንቆኛል። ምንድን ነው የምትፈልጉት? መረጃውን ውስጣቸው የምን መረጃ? ማንም ነው ኢንተርቪው ያደረገው? የምን ኢንተርቪው? ተተካት እሷ ተተካት
ማንን ነው ኢንተርቪው ያደረጋችሁት? ልቀቃት! ህሊና የት ናት? ሄሎ አንቺን ብቻ ነው ማማከር የምፈልገው። ምንድነው? ኪሎ አሻው ነው። ህሊና ታብት ወረድ ሄሎ ሊና እለት አመለጥሽ ይመስለኛል። ሪከርደሩን ወስደውታል። ሪከርደሩን ካዳመጡት አይዳ አደጋ ላይ ናት።
ሄሎ ሊና አገኘሻት? የአይዳ ስልክ ዝግ ነው። ቀድመን አይዳን ማግኘት አለብን። ከማን ጋር ነበር የምታወራው? ሚኪ አይጠቅምህም። ሚኪ እንደውም ተው አትንገሪ። አውቃለሁ ደደብ አይደለሁም። ማንን መጠየቅ እንዳለብኝ አውቃለሁ። ሚኪ በቃ እኔ ራሴ እነግርሃለሁ። ንገርኛ። በስልክ አይሆንም። እሺ መጣሁ። አይዳ ናት። በፍጥነት ወደ ቤትሽ ሂጂ። ለማንም ምንም እንዳትነግሪ፣ ለአባትሽም ቢሆን እሺ? እሺ ቅርታ፣ ስልክሽን ልዋስሽ ነው። ደውልልሻለሁ። ሂጂ ሂጂ፣ በዛኛው ሂጂ። ያዩሽ አቶ ዳኜ እነ ህሊናን ለአስቸኳይ ጉዳይ ፈልጊያቸው ነበር። መቼም ለምን ስልክ አደውልላቸውም እንዳልልህ ሞክረህ ስላላገኛቸው መሆን አለበት። ትክክል ነህ። በሰላም ነው? ግን በሰላም ነው። ባለፈው እንደምታስታውሰው ለጋዜጠኞች የፖሊስ ምርመራና የጋዜጠኝነት ስራ እንዲለያይ ጣልቃ እንዳይገቡ እንድትመክራቸው ጠይቄ ነበር። አስታውሳለሁ። እየተከታተላችሁት ባለው ከሙስና ጉዳይ ጋር እንደተያያዘ ጥርጣሬው ባለን የመኪና ስርቆት ወንጀልና በገንዘብ ተደራድሮ ማስረጃ ለማጥፋት የሚደረግ ወንጀል ላይ ክስ ተመስርቶ ማስረጃ ለማግኘት ክትትል እያደረግን ነው። ታዲያ ከጉዳዩ ጋር ቀጥተኛ ግንኙነት አላቸው፣ ማስረጃ ሊሰጡን ይችላሉ የምንላቸው ግለሰቦች ለህሊና ማስረጃ ለመስጠት 12 ሰዓት ላይ ቀጠሮ እንደነበራቸው መረጃ ደርሶናል። ስለዚህ የምታውቀው ነገር አለ? እነ ህሊና ማስረጃ ለማግኘት እየተንቀሳቀሱ እንደሆነ አውቃለሁ። ከዛ በተረፈ ግን አሁን በትክክል ስላሉበት ሁኔታ ምንም የማውቀው ነገር የለም። የተባሉት ግለሰቦች ከዛ በኋላ ድምጻቸው ጠፍቷል፣ ስልካቸውም ዝግ ነው። ቤተሰቦቻቸው በስጋት ላይ ናቸው። ምናልባት አደጋ ውስጥ ሊሆኑ ይችላሉ የሚል ጥርጣሬ አለኝ። ታዲያ ይሄንን ማጣራት የሚቻለው እነ ህሊናን ስናገኝ ብቻ ነው። ለህሊና ደግሞ የኛን ስልክ አይመልሱም። ኦኬ፣ አሁን ለምን ቢሮዬ ድረስ እንደመጣ ገባኝ።
እና ህሊናን እኔ ኮንታክት እንዳደረግህ ነው። ትክክል። ያልገባኝ ግን ይሄንኑ በስልክ ልትጠይቀኝ ስትችል ለምን እዚህ ድረስ እንደመጣህ ነው። አሚን አደጋ ላይ ናቸው ብላችሁ ለነሱ ደህንነት ካሰባችሁ ጊዜም ሳይጠፋ ይሄንኑ በስልክ ልትጠይቀኝ ትችል ነበር። ትክክል። እንደነገርኩ የምስክሮቹ ስልክ ዝግ ነው። የእነ ህሊና ስልክ ግን ደጋግመን ስንሞክር እየተጠቀሙበት እንዳለ ለማወቅ ችለናል። ምናልባት እነ ህሊና አደጋ ውስጥ ላይሆኑ ይችላሉ። ማስረጃ ለማግኘት አካሄዳቸውን ከፖሊስ ሊደብቁ ይችላሉ የሚል ጥርጣሬ አለ። እኔ ደግሞ ከናንተ እየተደበቁ ሳይሆን በሙያቸው የሚበጀውን እየሰሩና እርምጃቸውም በቀላሉ ወደ ማስረጃው እንደሚያደርሳቸው ስለተገነዘቡ ያደረጉት ይመስለኛል። ይሄ ደግሞ መብታቸው የሚሆነው አቶ ዳኝ የፖሊስ ስራን እስካላበላሹ ድረስ ብቻ ነው። በማወቅም ሆነ ባለማወቅ ወይም በችለተኝነት ማስረጃ እንዲጠፋ፣ እንዲሸሸግ ወይም አደጋ እንዲደርስበት የሚያደርግ ግለሰብ በህግ ይጠይቃል። ኮማንደር፣ እዚህ ድረስ የመጣኸው እኔ ደውዬላቸው ስለ ደህንነታቸውም ሆነ በአጠቃላይ አሁን ስላሉበት ሁኔታ በገዛ ጆሮ አዳምጠህ ለማረጋገጥ ነው። በተረፈ በስራቸው ገብቼ ግን ከነሱ ፈቃድ ውጪ ምንም አይነት መረጃ ልሰጥህ ቃል አልገባም። አቶ ዳኝ የት ነሽ? መንገድ ላይ ነኝ። እንዴት ነው? ሰላም ነው? አዎ እኛ ደህና ነን። ዋናው ብቻ ህብስት መትረፏ ነው። እኛ በጭራሽ ያልጠበቅነው ነገር ነው። ምን ህብስት? ምንድን ነው የሆነችው? ህብስት አልደረሰችም እንዳንተ ጋር። ምንድን ነው የምትይኝ? ህብስት የት ናት? አይ ኧረ እቤት